ረፍ አቢ ረፍ የስንቱንም ባነው ያስለቅስቀልህ። እሺ ረፍ አቢ አንተ ትሳሳታለህ። ረፍ አቢ እንዳትለኝ ማንነህ ነው? እኔ ትልቅ አይደለሁም ራስህ አቢ። እሺ ነኝ እኮ ራሱ ትመስላለህ ግን ኩታራ ነህ። ኧረ እሺ አሁን ክፉ ወርቅ ይወጣበታል የተባለ ቦታ ነው። ሶሪ ይወጣበታል። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ አይደል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀሽ 100 ሺህ ብር 100 ሺህ አይሆን 100 ሺህ ብር እንዴት? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ለዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ታይላዛው ምን አባክ እንትን አይ ቆይ እሺ ምን የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። እንዴ ምን ነው አንቺ ውሰዱት ወንፊቴን ማንም ሰው ይንፋበት ሰፌዴን አልሰጥም ሳላበ ጠረበት አልሽሳ ምን ነው እንዴ? ምን ነው እኔን እኮ ከማግባቴ በፊት እንደዛ ስትለምኝኝ እንዳልነበረ ካገባሽኝ በኋላ እንደዚህ የሚያደርግሽ ቆይ ምንድን ነገር አለ? ምን ነገር አለ ሀቢቢቲ? አንተ ርኩስ አሁኑኑ ልብሴን አውልቅ እንዴ! ያው ይኸውልህ ልብሴን ማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አምጣ ልብሴን። ለምን አስወለከው አንተ? ኧረ ራሱ ነው አውልቆ የሰጠኝ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እናገራለሁ። ሰላም የተወዳችሁ ተመልካቾች፣ ዛሬም እንደተለመደው ፈታ ዘና የምትሉባቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል። አሁን ቀጥታ ወደ ቪዲዮ እንሄዳለን። አንተ ለምን አባለው ልብሴን የለበስከው? እማዬ አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ አንተ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ አሁኑኑ ልብሴን አውልቅ እንዴ! ያው ይኸውልህ ልብሴን ማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አምጣ ልብሴን። ለምን አስወለከው አንተ? ኧረ ራሱ ነው አውልቆ የሰጠኝ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ አሁኑኑ ልብሱን ካለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አሁን እንደምትመለከቱት እንግዲህ እንደሚያጨስ ሁሉም ያውቃሉ። እናቲቱም ታውቃለች፣ ወንድሙም ያውቃል ማለት ነው። እኛ ቤት ጣሪያ ላይ ይታያል የጅብ ጥላ፣ ውበትሽ ያስጠጣል እንደ ካቲካላ። ማሊኒ ማይ ኔም ኢዝ መላኩ አማርኛ ኢምቤኩ። እንዴት ነው ባይዛው አማርኛ ኢምቤኩ? ፊትሽ አዲስ አልሆነብኝም። ኮንስታብል ጌጤ የጆንዬ ሚስት ወንዶችን አማራለች ውበቷ ልዕልት የተባለላት ሴት ነሽ አይደል? አይደለም። ባይዛው ዘ ፈርስት ላቭ ማይ ላይፍ ኢዝ ዌቭ። ይገርምሻል የፍቅርሽ ወላፈን እየገረፈኝ በሄደው በመጣው አተጠርጥሪኝ እንደማለት ነው። ሀቢቢትዬ የኔ እናት ውሽ እንዴት አባቱ ነው መታብሪ ሽንኩርት ነው ፍልኝ በእውነት ባው እንደው ስቶፕ ታክኒ ቦልደርናት ሚሚጀሻለው የኔ እናት እኔ እኮ በእውነት የምሬን ነው የምልሽ። ቼን እያለሁ ቀይ ነበርኩኝ፣ አንቺን ሳገኝ ግን ቁርበት መሰልኩኝ። ሀቢቢትዬ አንተ ያማል እንዴ? ድሮም ስትታይ በሽተኛ ነህ። ወይኔ ሽንኩርት የምትመስል ልጅ ነች በእናታችሁ። ኦ ማይ ጋድ ልጁ በቃ ሁልጊዜ የሚሰራቸው ስራዎች በጣም ይመቹኛል። ቤተሰብ መጀመሪያ ጊዜ በነፃነት አወራ። ስራችን እኮ አላገናኘን አለ። እኔም ደስ ብሎኛል። ስራ ቢዚ እንደሚያረጋጋሉ ግን ምን እንደሚያስጨንቀኝ ታውቃለህ? ምንድነው የሚያስጨንቅሽ? ስለኔና ስላንተ ወደፊት እቅዳችሁ እንደምታስበው
በቃ ዝም ብሎ መውጣትና መግባት ብቻ ነው? ሚጉ በዚህ ዓለም ካንቺ በላይ የምፈልገው ነገር የለም። ስለኔና ስላንቺ ማሰብ አላቆምኩም። እኔ እኮ ማሰብ ብቻውን በቂ አይደለም ባቢ፣ እርግጠኛነትን ማወቅ ፈልጋለሁ። ነገ ነገሮች ቢቀይሩኝ እናንተ ምን እንሆናለን? ለምን ነገሮች ይለወጣሉ ብለሽ ታስቢያለሽ? እኔ ላንቺ ያለኝ ስሜት ግልጽ አይደል? ለትዳር ለዘላቂ ህይወት ነው አንቺን የምፈልገው። አሁን ትንሽ ሰርቼ ራሴን እንድችል እድል ስጪ። የኔ ፍራቻ ገንዘብ ንብረት አይደለም። የኔ ፍራቻ ከኔ መራቀ ነው። በስራ ወይም በሌሎች ነገር ስጠምር ትረሳኛለህ የሚል ፍራቻ አለኝ። ላንቺ ያለኝ ፍቅር የሚለካው አብረን ባሳለፍናቸው ጊዜያቶች ሳይሆን አንቺ ጋር ስሆን በማገኘው ደስታ ነው። በአንቺ በጣም ደስተኛ ነኝ። በቅርቡ ነገሮችን አስተካክለን ወደፊት እንጓዛለን። እሺ፣ ግን ቃሌ እንዳያስኩ ቃል ገባልሻለሁ። ዋው በጣም ደስ ይላሉ። ይመቻቸው። ድሮ ደግሞ ተጫዋች ነበር ካሉ ኳስ አዎ ነገሩሽ እንትን ነው እንዳምን ኳስ ስታለን ራሱ በአይን ማየት ራሱ ከብዳችኋል። ኧረ እባክህ እንደዚህ ጥሚም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀደው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የሚወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? እንዶች ምን መሰለሽ፣ እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ ድንገት ነው ተናደድኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋር ነው መታችሁ ውሰዱ ብሎ በዜና ዘገቡኖቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን? ሰማይ ላይ ማልቀረ በሄሊኮፕተሮችን ፈለጉኝ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ሲጠይቁ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ እሱ ሲጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ ረስማ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ በቃ። ኧረ ቸከ ዛሬ ማችን አስምጪ ካልበላው ጉንዳድ በዛቴ ኡፍ ወሰደው አውጭ አሮስቶ እንደነው ያያት እንደነው ምን አገባህ ያገባህ ምን ነግረልህ አይወት ስልክሽ እንደዚህ አርባ ልስጥ አረገና ያታረኩልሽ እንዴ እሱን አይደል ተፈቀው ማንን እሱን አንተን ይመስላል ወይ ስርቅሽ ፍቅርን ይብሉ ሌላ ወይኔ ወርድ ተዋረደ። እንደ ቀልድ እኮ 3 አመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። ይመቸው፣ እሱ ይመቸው። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ተናገረበት ነበር። እሷ ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል ያበላል። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመረኝ።
ስራዬን እንኳን ተረጋግቼ ልሰራ አልቻልኩም። እናንተም እግዚአብሔር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ላለቃዬ ብትነግሩት ኖሮ ያለችኝ ምስራ አጥቼ ከነ ልጄ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። እንዲህ አይነት ሰው ነው የሚያስፈልገን ቤተሰቦች። እንኳን በሰው በግንድ ይሸሻል። አንተ አይወድታይ እንዳልደግመህ ናይር ከፊቴ ደግሞ እንዳሁኑ ነካክቻልተውም ነካክቻልተውም አላለም። ለማንኛውም ይመች። ሄሎ እኔ ጌታ አስታወሱኝ። ባለፈው መስተፋቅር አሰሩልኝ ያልኩት ልጅ ነኝ። አዎ ልጅቷን እኮ አገኘኋት። አዎ አረ እንደውም ከፊት ለፊቴ ነች። የሰጡኝንም ቅባት ተቀብቻለሁ። አዎ ተቀብቻለሁ። አባ ሰምተውታል። ጸጉሯን ልንካት። ትከሻዋንና ጸጉሯን። እሺ አባብዬ እሺ። ወይኔ ልጅቱ ግን እንዴት እንዳሳዘነች ቤተሰብ። ማንም ወፍፊ በጥብጥ በቃ በቁመቱ ነው እያመነ ያለው ይሄ ልጅ እኮ በቁመቱ እያመነ ነው። በቃ እግሩን ነው ማሳጥረው። ቆይ እስቲ ሄሎ ብራዘር፣ ቆይማ የሆነ ጥያቄ ልጠይቅ ብዬ ነው። ለሀገር የማይጠቅም ሰው አለ አይደል? የሆነ ከንቱ ሰው እሱም ብገል ስንት ዓመት ይፈረድብኛል? 15 ዓመት ለዚህ ሰውዬ። ችግር የለውም እኔ ለሰፈሬና ለሀገሬ እቆማለሁ። ችግር የለውም እገለው። ቻው ቻው በቃ ይታባቱ። እስቲ እናገረኝ። አተናስክ ማን ነው ናልኩ? ማን ነው ና ሰፈር ውስጥ ምን ብለህ ነው የምታወራው? ከዛሬ ሁላ ያረከኝን ችያል። ዛሬ ተያይዘን እናልቃታለን። አንተ ማን ነህ? ምንድን ነው ያልሽው አንቺ? ይሄ ጥጋብሽ እኮ ነው ተረግመሽ እንድትቀሪ እንድታጥሪ ያደረገሽ። ዛሬ እንዳትጠጋኝ አንተ አቢ ረፍ የስንቱን እንባ ነው እያስለቅስቃለሁ። እሺ ረፍ አቢ፣ አንተ ትሳሳታለህ። ረፍ እንዳትጠጋኝ። ረፍ አቢ እንዳትለኝ። ማንነ ነው? እኔ ትልቅ አይደለሁም። ራስህ ነህ አቢ። እሺ ነኝ እኮ ራሱ ትመስላለህ ግን ኩታራ ነህ። ኧረ እሺ አሁን ክፍል አለቀላት በስተመጨረሻ። አንተ ምን እየሰራ ነው? ድምፅህን ቀንስ እንዳቀሰቅሳቸው። እኔ ሰላም ይባላለሁ። እኔ ደግሞ ቡዳ እባላለሁ። መገጣጠም። ለማንኛውም ይሄ ግዛት የኔ ነው። በገባበት ቀጥ ብለህ ውጣ። ሰውዬ ጸብ ነው እንደምፈልገው? አዎ ይኸውልህ፣ በታሪክ ቡዳና ሰላቢ ተደባድበው ያውቁም። ታሪክ አታሰራኝ። ፈርተህ ነው እንዴ? እኔ እንደውም ናግባልኝ። ዝም አልኩሻ። እንዴት ነው ያፈላኸው? በእናትህ ግን ምንድን ነው ፓወር? ቆይ ላሳየህ። እንዴ ያው ሰላቢ አይደለም መሰለብ ነው ፓወር። ዋው! ለማንኛውም ናግባልኝ። ና እንጂ እንዴ ያለ ምንድን ነው እንደዚህ ይቻላል እንዴ? ምንድን ነው? ና የምገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው። እንዴ ልታልፍ ነው? ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ ጋሽ ከንቱ ነው። እንዴት ነው? እንዴት ነው እንግዲህ እንደምታዩ ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል የተባለ ቦታ ነው። ሶሪ ይወጣበታል። እውነት ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀጭ 100 ሺህ ብር። 100 ሺህ አይሆንም። 100 ሺህ ብር እንዴት? 1 ሚሊዮን ብር ምናምን እኮ ብያለሁ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታይረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ረዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው። ለለቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ?
አይወጣም። ይሄ ማለት በዚህ ዋጋ ይሸጥ አይወጣ ከሆነ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ተለዛው ምን አባክ እንትን አይ ቆይ እሺ ምን ባለሱቅ አቤት እንቁላል አለ አላው ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ ኪሎ የለማ በፍሬ ነው የምንሸጠው። በኪሎ ያሸጡ? አዎ እንቁላል በኪሎ። ምስርስ? ምስር አለ በፍሬ ስንት ነው እሱ? እንዴ ብዙ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ በቃ የራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የራስውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር? አረ ሂድ በእናትህ ሌላ ሰው ላስተናግድበት። አረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ። እሱ ነው ከስተመሪ። ልጁ በጣም ነው የሚመቸ ፋሚሊ። ጋስከጅ ነው ገዦቹ እኮ መጥተዋል። ገዦቹ መጥተዋል። መሬት የሚገዙ ተቸገረ ሳመጣህ እንትን ንፍጣም። ሰላም እንዴት ነህ? ልጄ ነው ከውጭ መጥቶ ነው። ኦኬ ከውጭ መሬት ሊገዛ ፈልጎ እስኪ አንተ ጋር አለ ብሎ መተን ነው። ከውጭ ነው የመጣው? ኦኬ እና እስኪ መሬቱን የቱን ነው የምታሳየኝ? ያ መሬት አሁን የኔ ነው። ይሄ ሙሉ መሬት የኔ ነው። ቋረጥ አድርጌ ነው የምሸጠው እኮ። ስንት ነው? ስንት ካሬ ነው የሚፈልገው? እንደ 500 ካሬ 500 ካሬ 40 ሚሊዮን ብር ይግዛ። ከዚህ በታች 40 ሚሊዮን ብር። ልጄ ነው እያልኩ ልጄ ነው እንዴ? ታዲያ እዛ ላይ ስቆልለው ብሩን ዝም ትላለህ? እኔ ከውጭ ስትለኝ 300 ሺህ ብር ትገዛ እንደሆነ ግዛ። ማገዛ ከሆነ ጉፋት ትበል ሰው መሬት ላይ መጥቶ ከውጭ ነው የመጣው ትላለህ እንዴ? እኔ ሌላ ሰው መስሎኝ ነው። ታዲያ ዋጋ አቀንስና ጀመራ አነጋገር አታም እስከዚህ ነው ግዛ የማይገዛ ሰው ዝም ብለህ ከውጭ ነው ብሎ ታዲያ ልጄ ነው ይላል እንዴ? እኔ ደህና ዋጋ 40 ሚሊዮን ብር ቆልልኝ። እሺ ተስማማ። ምን እንስማማለን? ልጄ ነው ትላለህ እንዴ? ከውጭ ነው አላልክም? እንዳው ካነስና እናውራው። እስከዚህ ነው አንቺ ተነጋገር። ከውጭ ነው የመጣው ስላለው እኮ ነው። ከ40 ሚሊዮን ወደ 300 ሺህ ብር በአንድ ጊዜ። የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። እንዴ ምን ነው አንቺ ውሰዱት ወንፊቴን ማንም ሰው ይንፋበት፣ ሰፌዴን አልሰጥም ሳላበ ጠረበት አልሽሳ። ምን ነው እንዴ? ምን ነው እኔን እኮ ከማግባቴ በፊት እንደዛ ስትለምኝኝ እንዳልነበረ ካገባሽኝ በኋላ እንደዚህ የሚያደርግሽ ቆይ ምንድን ነገር አለ? ምን ነገር አለ ሀቢቢቲ? እንዴ አንቺ እኮ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። እንዴት ነው ካንቺ ጋር ተግባብቼ መኖር የምችለው እኔ? The future is brightness, the ass is meaningless አሉ። ፊት ስትጂ እያየው ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳሌሽን አሉ። እንዴት ነው እኔ ቆይ አረ ሀቢቢቲ ጨጓራ የተቃጠለ ምን ሀቢቢቲ ነሽ አንቺ ሀባብ ራስ ነሽ እንጂ እንዴ ማን ነው አንተን ብቻ ገጣሚና ተሳዳቢ ያረገ? ተናገር። ያ እኔ ስደብርቄ ነው እንዴ? shit meat never mind ተናገር። አይገርምሽም? እቺንም ያቺንም ስታግበሰብስ ግቢ ውስጥ እንዳቀር እንዳሮጌ ባስ እኔ እንዴት ተናገርሽ ሞተሻል በእናትሽ። this country is this am not ግብስብስ አንቺ ብስብስ ቢመታ ይሰማል ከዚህ እስከ 40 ምንጭ። አረ እንዴት ያስንቃል የባለቤቴ ቦርጭ እንደማለት ነው። እንደ ነጋሪት መጥቼ እጎሰመሻለሁ፣ ጠብቂኝ አማሰልሻለሁ። መጣው እዛው አካባቢ ነው የመጣው። ልጅቱን በጣም ነው ያስገረማት ፋሚሊ። ዋው ተንኮሱ ስራ ጀመረ። አዎ ንግድ ደስ ጀመረ። ይላል። እንቁላሉ ስንት ነው? እንቁላል አንዱ 20 ነው። ቆይ ግማሽ ልስጥሽ ለአንቺ። ኧረ ተው እንደዛ አይሸጥም። የ10 ልስጥሽ። ተው በቃ ጎመኑን ስጠኝ። ጎመን አዎ ስንት ነው እሱ? እንደዚህ ስለማይሸጠው ያው ለቁጠባ በቅጠሉ ነው። እሺ ተው ሽንኩርቱን ስጠኝ። አልፈልግም። እኔ በቅጠል ልስጥሽ። አትላጣው። አልፈልግም። ይሄ ያስፈልግ ተው አልፈልግም። ቆይ ልስጥሽ። አይ መርቃት የ15 አልፈልግም። አሰማም እንደ ሽንኩርት ስንት የስንት ልስጥሽ? እንዳለ ስንት ነው? እንዳለ ይሄ እንዳለ አዎ መደቡ በቃ አንቺ በ7.50 ወሰጂ ነው። 7 ብር ከ50 ነው። 750። ኧረ ተው ምንድነው አንተ መስጠት አይደል እንደ የወጣኸው? እንዴ ላተርፋ አይደል? በመቶ ነው የገዛው።
ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ! ና አሁን። እሺ፣ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። አግቶታል። ፋሚሊ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋረኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ጎረምሳው ሰላም፣ እንዴት ነህ? አንተ ቤት አስቀምጫ እንደመጣሁ ዝም ብሎ የተውከኛለህ። ና አሁን ወደዚህ። የዘመኑ ልጆች ከባድ ናት። እንዴት እንደመጣ ሰላም ነው። ወይኔ አግቻለሁ ብሎ አባትየው ቤቱ መጣለት። ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። ኦ አንተ ነህ? ና ግባ። ልክ እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይለበል። እሺ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። አዎ ይኸውልሽ፣ እኔ መደነስ አልፈልግም። ኧረ በእናትሽ አንቺ፣ ኧረ አንቺ ልጅ በጣም ጨምረሻል። ወደ ስራ። እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ። መልካም ልደት ላንተ። መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ። አንደኛ ነው። ይመቸው። የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። ፈታ ዘና እንዳላችሁበት ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ተመልሼ እስከመጣ ድረስ ይመቻችሁ።